ናኦሚ ጀስት እድል ስጣትና ዴት አርጋት አንድ ቀን ሞክሩት እስኪ። አዳማ ወይ እሷ አዲስ አበባ፣ አዳማ ወይ አዲስ አበባ ዴት አንድ ቀን በቃ ኖ ችግር የለም። ብቻ እነሱ ፈቃደኛነቱን ይንገረን። ዴት አይደለ ፎዚ፣ አንድ ቀን ብቻ አብራችሁ ማሳለፍ ዴት ነው። ወይ አንድ ጥያቄ ልጠይቃት። እሺ አንቺ አሁን ቅድም ደግሜ እጠይቅሻለሁ፣ ግን አሁን አንቺ ከኔ ምንድን ነው የምትፈልጊው? ወይም ደግሞ ምን እንደሆነች ነው የምትፈልጊው? ኔትወርኳ እየቆየ ነው የሚደርሳት። አይ ኔትወርኳ ፖዝ አድርጎ ነው እንደተረዳው። በቃ አንተ ምንም አትፈልግም፣ ጓደኛ በቃ። አንቺ የምትፈልጊው ጓደኛ ነው? ኔትወርክ ይዞኛል። አስታጊያለች ነው አስታጊያለች። አሁን ትሰማለች። አሁን አይ ንገራት ነው አልሰማችም። ምን አልካት? ምንድን ነው የምትፈልጊው? በቃ አሁን አንቺ ውስጥ ያለው ስሜት አይደለም። አንቺ ውስጥ ያለው አንቺ ፍላጎት ነው የምልሽ። እኔ ባልኩሽ ነገር ሳይሆን የአንቺ ፍላጎት ምንድን ነው ነው። እኔ ባልኩሽ ነገር አይደለም ያልኩሽ። አንቺ ውስጥሽ እኔ ምንሽ እንደሆነ ወይ ምንድን ነው የምትፈልጊው ማለት ነው። ግራ የሚያጋባ ስሜት ነው ያለኝ። በቃ ብቻ እኔ አንተን ሳወራ ሳይ ደስ ይለኛል። ምንድን ነው ይህ ስሜት? ደርሶባችሁ ያውቃል? የአይን ፍቅር ነው? ግራ ገባኝ። ምን ብዬ ልጥራው ነው? እሺ ስታየኝ ነው ብቻ ነው ደስ የሚልሽ ወይስ አሁን ለምሳሌ ቀን ቀን ታስቢኛለሽ፣ ስተኝ ታስቢኛለሽ ወይስ እንዴት ነው? ስተኛ ማስበሃለሁ፣ ስበላ ማስበሃለሁ፣ ስጠጣ ልክ ግን ሳስብ ወዲያው በቃ ቁልፍ ያደርገኛል። ምንድን ነው የሚቆልፍሽ? ሽንት ቤት ሲገቢ ታስብኛለሽ? አታስቢ። እንደዛ ከሆነ ጥሩ ስጋት ትቻል እንጂ ታስቢኝ ነበር። ጥሩ ጥሩ ቦታ ላይ ነው ማስብክ። እንዴት ነው? በቃ ዝም ብዬ ነው ፈገግ ብሎ አንተን እያየሁ ደስ ይለኛል። ምን ቀን ሙሉ ባልበላ ምንም አይመስለኝም። በእኔ እየጠገብሽ ፎዚዬ አንድ ቀን ብታገኙ ምን እያደረግሽ ትያለሽ? ሻንቆ ስማ፣ ሻንቆ አሁን ሲንግል ነህ አይደል? በቃ ፎዚዬ ለአንድ ቀን አሁን ለምሳሌ አንድ ቀን አገኘሽው፣ ለአንድ ቀን ሙሉ ምን ታደርጊያለሽ? ማለት ከናውን ጋር ብታሳልፍ እቅፍ አድርገዋለሁ። ከዛ በኋላ ቲክታክ አልጠቀም፣ ላይቭ አልገባም። በቃ ዝም ብዬ ጠረንህን ይዤ መኖር። ወይ ቸሩ መድኃኒዓለም። አይ መገናኘት አለባቸው፣ ማገናኘት አለብን በአካል እውነት። አብዛኛው ሰው ተገናኝተው ቪዲዮ ይስሩልን እያሉ ነው። ይገላል ነው ፎንቲ። ለምንድን ነው የሚገደለው? እዚህ አሁን ያውራት። አሁን ገባኝ። በቃ ስሜትሽ አሁን የአንቺ የፍቅር ስሜት ነው አይደለ? የአይን ፍቅር ነው። እኔን የማግኘት ጉጉት አለሽ። ጥሩ ነው፣ ጥሩ ነው። ይሄ እኮ መልካም እኮ ፍቅር እኮ ጥሩ ነው አይደል? ጥሩ ነው ፍቅር፣ ጥሩ ነው። ሲያልከኝ ተቀበልከኝ? ምኑን ነው የምቀበልሽ?
ቆይ እንጂ ፎዚ ልጨርስ እንጂ እንዴ ቆይ እንጂ ቆይ እኔ ረጋ ብዬ እኮ እያስረዳሁሽ እኮ ነው። ቆይ ገና ነው እና እኔ ፎዚ አከብረዋለሁ። ማፍቀርሽንም ሆነ ምናምን ጥሩ ነው፣ አከብረዋለሁ። ግን ተው ግን ይቅር በቃ። ዝም ብለሽ እያፈቀርሽ መኖር ነው የምትፈልጊው? ሲመች አግኝቼ ይመለሳል። የት ነው የምታገኙ? ወይ ትመጣለህ ወይ እመጣለሁ። ኧረ እኔ አልመጣም ፎዚ፣ እኔ አልመጣም። እኔ እኮ አልመጣም ለስራም ቢሆን እኔ ብላ አትምጣ። ለስራም ቢሆን ከመጣ እኮ እኔማ ለስራም ቢሆን እኮ ደርሼ ስራዬን ሰርቼ መልስ ነው የምለው። መንገድ ላይ አንዴ ቅፍ አድርጌ ሳትወርድ ከመኪና መልስ መልሼ ደግሞ አልታጠብም እንጂ ወቅ አንተ ለምንድን ነው ናሆም የጠላከኝ? እኔ እኮ አልጠላሁሽም ፎዚ፣ ለምን እጠላሻለሁ? ለምን እጠላሻለሁ? ባለፈ አንድ ልጅ ፈቲያን አስገባሃትና ሁሌም እየመጣች የፍቅር ቃል አውሪልኝ እሺ ያልከኝ፣ እኔ ግን ገና ስሜት ሲነሳ ሁሌ ትናደዳለህ። እንዴ አንቺ እኮ ምን መሰለሽ ትልቁ ችግርሽ ምን እንደሆነ ታውቂያለሽ? የገባሁበት ቤት በሙሉ ናሆም ፎንቴን ነው ያለሽ። ታዲያ መውደዴን በምን ልግለጽ? እንዴ አሁን ገባኝ እኮ መውደድሽ እኮ ገባኝ እኮ የኔ እናት ገባኝ። ይሄን ብቻ ነው ማለት የምችለው። ፎዚዬ ናሆም ፎንቲ ምን ቢያደርግ ነው ልትጣዩ የምትችይው? ግን ያ ባለፈ ፕሌን ውስጥ በሴት ነው ልጅን ሲወዱ ከነንፍጡ ነው ይባላል። ያገማማኛል ብላ እኮ ነው። አይ ፎዚ፣ ስለዚህ ፎዚ በቃ 1-2 ሳምንት ፍቅርሽን እንደዚሁ በሩቅና ከ2 ሳምንት በኋላ እንደምንም ትገናኛላችሁ። 1-2 ሳምንት ግን እኛ ቃል እንገባለን። እኛና 2 ሳምንት ግን መፈተን እንፈልጋለን። አንቺ ምን ያህል ታፈቅረዋለች? አረ